ሄሎ ጤና ይስጥልኝ። ከልጆት ትምህርት ቤት ነበር የምንደውለው። እኔ ደግሞ ከቤቴ ነው የማነሳው። ምን ነበር? ስለ ልጆት ልናናግሮት ፈልገን ነበር። ስለ የትኛው? ስለ ተማሪ ደምለው። ደምለው አላወቅኩትም። አሃ የደምለው ወላጅ አይደሉም? ኦኬ ደምልዬን ነው እንዴ? ደህና ነው ግን እሱ ልጅ ቤት መጥቶ አያውቅም። የኔ አባት እየቀለዱ ነው። ትምህርት ቤትም እኮ መጥቶ አያውቅም ልሎት ነው የደወልኩለት። ኧረ እባክህ እና የት አባቱ ሄዶ ነው በል። እኔ ምን አቅሎታለሁ? እኔን ይጠይቁኛል እንዴ ጭራሽ። ታዲያ እኔስ የት አባህ አቅልሃለሁ? አቤት ማለት እንትን የት ሄዶ ሊሆን ይችላል ብዬ እኮ ነው። ምን ማለት ነው? ልጆ ጠፍቶ ዝም ይላሉ እንዴ? ለፖሊስ አያመለክቱ? አመልክቼማ እኮ 24 ዓመት ካልሞላው አናስተናግድም ብለውኝ ነው። ኧረ እባክዎት 24 ሰዓት ካልሞላው ነው ሊሎት የሚችሉት። የምን 24 ዓመት? ኧረ እባክህ እንደዛ ይሆን እንዴ? እና አሁን ላመልክት? ምን ለነገሩ እስካሁን ሞቶ ነው የሚሆነው። እርሶ ሰው የአባቱ አይደሉም እንዴ? ምን እንጀራ አባቱ ነው? ምን ማለት ነው አባቱ አይደሉም ወይ ማለት? ወይስ ከሚስቴ ጋር ኬዝ አለ? የምን ኬዝ ነው የሚያወሩት? ኧረ እኔ አላውቃትም። ተው ሲጀመር እሷን ፈልገን የደወልከው እንዴ? ኧረ እባክዎት እንደዛ አይደለም። አይዞህ እየቀለድኩብህ ነው። የደምለው አባት እኔ አይደለሁም። ይኸው አባቱ አሁን መጥቷል። አውራው እኔ ዘበኛቸው ነኝ። ምን ዘበኛቸው ነኝ?